ስለ ሰሞኑ የመዳረሻ ፊልም ብናወራ ደስ ይለኛል። ሰሞኑን ተመርቋል ይሄ ፊልም በጣም ተወዷል። የማይቻለው በጣም ወድጄዋለሁ። ትልልቅ አርቲስቶች የተካፈሉበት ፊልም ነው። ፊልሙን እንድናወራ ብለን አንድ የፊልሙ ደራሲና ዳይሬክተርን ብንጋብዘው ምን ይመስላል? ደስ ይለኛል። ንጉሱ ይባላል። የንጉሱ ሙሉጌታ ይባላል። ፕሮዲውሰር ነው። ስለዚህ አብረን ጋብዛ። ንጉሱ ደውላለ ንጉሱ እንደምን አለ? ሰላም ነኝ። እንኳን ደህና መጣ። እንኳን ደህና ቆየኝ። በጣም አሪፍ ፊልም ነው የሰራችሁት። በጣም ቆንጆ ነው፣ አይቼዋለሁ። በጣም ትልልቅ አርቲስቶች የተሳተፉበት ነው። ታሪኩም በጣም ደስ የሚል ነው። በጣም ባለፈው የተመረቀው ይመስለኛል። ባለፈው ሳምንት ከለይታ አሁን ሰሞኑ ነው የሚጀምረው። ከአራት ቀን በኋላ ይጀምራል። በጣም አሪፍ ፊልሙ እንደው ትንሽ እናስታውሰው እንየው። ፊልሙ ለአንድ ወላጅ መድኃኒቱ ትንሽ አይሆን ልጅ የልጁ ከፍታ ጠንካራ ሰራተኛ እንደምትሆን ባለሙሉ ተስፋ ነኝ። መውጣትና መውረዱ ዘላለም የሚለየው እኔ አግኝቶ መጣት ወርቅ አይደለም። ወዳጄም ዘመዴም ሁሉ ነገሬም ታላቄ ነው። ከሱ ውጭ ነው የሚረሳው። የልጆች እናት ትፈልገኛል። ልጆችሽ ተንከራተቱልሽ፣ ልጆችሽ ተንከራተቱልሽ። ችግርና መከራችን ከሳቅህ እንድንቀየር ቃል እንድትገባልኝ እፈልጋለሁ። መድረሻ ምንድን ነው የሚያተኩረው ይዘት? እኔ ስሰማ እንደውም የንጉሱ ታሪክ የራስ ታሪክ ነው። የራሴ ነው። ምን ላይ ነው የሚያተኩረው? በፈተና ውስጥ ያለፈ ሰው ነው። በጣም አሰቃቂ የሆነ ፈተና ያሳለፈ፣ ቤተሰቡን በስቃይ በፈተና ያኖራቸው ሰው፣ ትዳርም ቢይዝ ያልተሳካለት፣ ሚስቱ በህይወት ያለፈች፣ ልጆች ጥላ፣ በቤተሰቡም በኑሮም በትዳሩም ያልተሳካለት ሰው ነበረ። ያ ሰው ከጊዜ በኋላ የትዳር ጓደኛ አግኝቶ የተጽናና የተበረታታ ጥሩ ደረጃ የደረሰና ቤተሰቡን ለጥሩ ነገር ያበቃ ሰው ማለት ነው። ያ ሰው ንጉሱ ነው። በጣም አሪፍ ነው። የራስን ታሪክ እንደዚህ በፊልም መቀየርህ በጣም የምትመሰገን ነው። ብዙ ሰዎች ህይወታቸውን እንደዚህ ግልጽ የሚያደርጉ ይመስለኝ፣ ግን ውስን ሰዎች ይኖራሉ። በተለይ በፊልም ደረጃ ከባድ ነው። በፊልም ይዘት ላይ ምን አስተያየት አለ? ፊልሙ ቆንጆ ነው። እሱ ለነገሩ እንትን ነው ታሪኩ የሚያነሳቸው ሀሳቦች ለሰዎች ጉልበት ሊሆኑ የሚችሉ ታሪኮችን ያነሳል። ከዚህ አሉት የኛው ሶስተኛ ስራ ነው እኮ አለ። ከዚህ ፊትም የተረገመው ልጅ አለ። የተረገመ ተብሎ የታሰበ ልጅ እንዳልተረገመ የሚያሳይበት ነው ጥንካሬው። ይሄም ካራክተሩም ቅድም እንዳልኩ የታሪክ ባሪያ እንዳትሆን ይላል ሰው ያልኩህ ይሄ ነው። በፊልም ደረጃ ደግሞ ሲመጣ ጎበዝ ጠንካራ ሰው መሆን አለበት። አንዳንድ ሰዎች አሉ በመጽሐፍም በፊልም የሚሰሩ አሉ። ታሪካቸውን ግን ቁንጽል ነው የሆነች ነገር ነው የሚያነሱት። ለምን በቃ ሙሉነት መጉደል ነው። እነሱ ደግሞ ሙሉ ሆነው የሚያወሩ አሉ። ሙሉ ሆነው የሚያወሩ እሱ ያነሳው ሀሳብ መጀመሪያም እኛን ሪራይት ወደ ፊልም ስክሪፕትም ተባብረን የቀየር ነው። በጣም ደስ ብሎኝ ለምን ለሰዎች ጉልበት ይሆናል። አሁን
እሱ ባለፈበት መንገድ ወይም እኔ ባለፍኩበት መንገድ ሰዎች ይለፉ ሳይሆን ይቻላል እኮ ነው። አሁን እኮ ከዚህ ባሰም ሊሆን ይችላል። ያን ጊዜ ባዶ እግርን ሆነህ እሱ ርቦት የሚበላው አጥቶ አሳለፈ አይደል? አሁን ደግሞ ምግቡ እያለ እርካታ የማጣት ችግር ደግሞ አለ እኮ። ምግቡ እያለ ገንዘቡ እያለ መኪናው እያለ ለምንድን ነው ክፉ የሆነው ሰው ነው? ለምን አውሬ ሆነ? የዛን ጊዜ እሱ በዛ ችግር ውስጥ ነው ሰው ለመግደል ያልሄድኩ በዛ ችግር በዛ ራብ ውስጥ ሰው ለመግደል ካልሄድኩ አሁን መኪና ያለው ሰውዬ ጥሩ ኑሮ የሚኖረው ሰውዬ ኑሮን ለማሻሻል ብሎ ለምንድን ነው የሰዎችን ህይወት የሚያጨልመው ነው? ለምን ያጨልማል? በባዶ አላሰበ ሰው በዚህ ኑሮ ደረጃ ሆኖ አሁን ብዙ ድርጅቶች አሉት፣ ብዙ ያስተዳድራል። ታሪኬ ገንዘብ እንዲያመጣ ሳይሆን ሰዎች ይማሩበታል ብሎ መጽሐፉ በራሱ አንድ ጉልበት ነው። በጣም ትልቅ ጉልበት ነው እና ተዋናዮች ደስ እያለን ነው። አይታችኋል። ትላልቅ ተዋናዮች ናቸው የሰሩት። ደስ ብሏቸው ስክሪፕቱን ወደውት ነው የሰሩት። እሱም ደግሞ ሁለትም ደግሞ ፕሮዲሰር ነው። መጣ ፊልም እንስራ ብሎ ስለዚህ እሱ መጣ ማለት ቢያንስ 100 እና 200 ሰው ለአንድ ወር እሱ ስር ነን ማለት ነው። ኑሯችንን ልንኖር ነው። ገብቷል አይደል? ፕሮዲሰር ነው። ሁለተኛው ጥቅሙ ደግሞ ይሄ ነው። ማስተማሪያ ሰርቷል። ሁለት ፕሮዲሰር ነው። ፊልም ልስራ ብሎ መጥቷል። በቃ እኛ ኢንቨስት አድርጓል። ምንም ችግር የሌላ ነገር ይሄን አደንቅለታለሁ። ብዙ ድርጅቶች ወጥተህ ለስራ ፊልም ስትል በጣም ይገርማል። ወቅቱም እንደውም አይፈቅድም። አሁን ለፊልም ወጪ ለማውጣት ይፈቅዳል አይፈቅድም? 1 ሚሊዮን 2 ሚሊዮን አውጥቼ ፊልም ሰርቼ ሰልፍ ተሰልፎ ትርፍ ላምጣ የምትልበት ጊዜ አይደለም አሁን። ልክ ነው። ገብቷል አይደለ? ወደው ሙያውን ሰው ይለውጥበት ካላልክ በስተቀርና በዚህ አጋጣሚ በጣም ነው አመሰግነው። ታሪኩ በቃ ደረስ ነው። ተመልካቾቻችን በነገራችን ላይ ንጉሱ ሙሉጌታ 4 ፊልሞች የሰራ የተለያዩ በበጎ አድራጎት ስራዎች ላይ የተሰማራ በራሱም የሆስፒታል ደግሞ አንዳንድ ጊዜ ነፃ ሕክምና የሚሰጥ በጣም በጎ አድራጊ በጎ ነገር የሚያደርግ ኢትዮጵያዊ ነው ለንጉሱ ሙሉጌታ። የሆነ ነገር ሰማሁኝ፣ የዚህ ፊልም ትርፍ አንዳንድ ጊዜ ለበጎ አድራጎት እንደሚውል እውነት ነው? እውነት ነው። እየዋልኩትም ነው አውለዋለሁም ወደፊት። ስለ ኪሳራ አይደለም፣ ስለ በጎ አድራጎትና ስለ ፊልሙ መነቃቃት ነው ትኩረት ያደረኩት። ሰዎች በእርግጥ ብዙ ነገር ሊሉ ይችላሉ፣ ግን ከስራ ጋር ነው ትግሌ። እኔ አሁን ከስራው ጋር ነው ትግሌ። ምክንያቱም ይሄ ፊልም እንዳይሳካ እኮ ብዙ እንቅፋቶች ይገጥመዋል፣ ግን ስራ ላይ ይገጥማል ብለህ ነው የምታልፈው። እኔ ብዙ ጊዜ ፊልሞቹ ላይ ስሰራ አንዳንድ ፈተናዎች ይገጥሙኛልና ለምን ገጠመኝ ይቅርብኝ ብዬ አልልም። በቃ ፈተና ካልተፈተንክ ትምህርቱን ማለፍ ስለማችል እርግጠኛ ሆኜ ስራውን ብቻ ነው ትኩረት የማደርግበት። ቀደም ብዬ ኢንተርቪው ላይ ሰጥቻለሁኝ፣ እነሱም ያውቃሉ። 2 ጊዜም 3 ጊዜም ከኔ ጋራም የሰሩ ሰዎች አሉ። የመጀመሪያ የተረገመው ልጅ ስትሰራ እኮ ሲኖን የሚያክል ነገር እኮ ተሰርቆብህ ወደ ፊልሙ ብቻ ትኩረት የምታደርግ ሰው ከባድ ነው። እንግዲህ የቱ ነው የሚበልጠኝ? ሲኖ ዋጋ ነው ወይስ ሲኖ ተሰረቀ ብለው እኛ አክሽን ብለህ ነው ምንድን ነው ስለው ሲኖ ተሰረቀ አሉኝ አለኝ። ከዛ ይተውናል እንዲህ ሰውዬ ኖርማል ነው እንዲህ አልኩት። እዚህ ለሚሰሩ ልጆች እና ችሮታው ምናምን ነበሩ። ይሰራል ዝም ብሎ ምንድን ነው የጠፋብኝ ያለው ሲኖ ነው። ኧረ ሌላ ስኒ እንዳይሆን ሲኖ ትራ። ከዛ በትክክል ጠየቅኩት። አቁሜ አይደል አቁሜ እኔ መማር እፈልጋለሁ አልኩት። በዚች ሙቭመንት እኔ የሆነች ነገር ከአንተ መማር እፈልጋለሁ፣ ምንድን ነው ያስቻለ አልኩት። ሲኖ ጠፋ፣ አንዱ ዘመዱን አስነስቶ ይዞት ጠፋ። ሲኖ ተሰርቋል ብለው ተነገረው። ቴክስት አደረጉለት ድራማ ወጣ ብሎ ማወራ ኮሪደር ላይ ወጥቶ ሲኖ ተሰርቋል ብሎ ተነግሮት መጥቶ እሺ እንስራ ወደ ስራ ሲል ይህ ሰውዬ ጋር ምንድን ነው አልኩት። የመጀመሪያ ያለው የትም አይሄድም፣ 2 ሰርቼ ነው የመጣሁት አለኝ። ሰርቼ ነው የመጣሁት፣ 2 እዚህ ጋር ያሉ ትላልቅ ሰዎች ናቸው ያሉት አለኝ። ትላልቅ ሰዎች አሉ፣ እዚህ ማከብራቸው ሰዎች አሉ፣ ፊልም እየሰራው ነው። በቃ ይሄ አሁን ያለሁት እዚህ ህይወት ውስጥ ነው አለኝ። እዚህ ያለው ጉዳይ ይበልጣል አይገብ። ከዛኛ ግን ወደ ቀለሱ እኛ ታመምን እኮ ለሰው ምን አግብቶ ነው ነኝ ሲኖ ነው። ሲኖ ማለት ሲኖ
ሲኖን ያልጠፍ እንዴት ነው የምትተውነው? ሲኖ ጠፍሰተ ክላክስ አድርጉበት ቢባል እንኳን አይተውንም። ሰው እኮ ሲኖ ክላክስ አድርጉበት ብትባል አትውንም። ፋክት ነው የምነግርህ። አሁን ተዋናዮች ቢጠይቁም እኮ ይናገራሉ። አሁን እዛ በቃ እኛ ወደ እንትን አደረግ ነው ኖርማል አይደለም ማለት እኛ መጨረሻ ላይ ሲኖ ከዛ በቃ ፎቶም ሳላከለት በኋላ በሚቀጥለው ነው ያመንነው። ሲኖ ምናምን በሌላ ቁልፍ አስነስተው ነው የወሰዱበት እና በቃ ማገዝ እፈልጋለሁ ፊልሙ ማገዝ እፈልጋለሁ፣ ስራችሁን ስሩ፣ ስራችንን ጨርስ ሲል ነው። ከዛ እኔም ወልዳ ጥዬው አልመጣም ያልኩበት ምክንያት እዛ ነው። እዛ ሆኜ ነው ባለቤቴ ወለደች አይደል? እዛ ባለቤቴ ወለደች ሆስፒታል። ከዛ በኋላ ምን አለኝ ልሄድ ነው ስል ተዋናዮቹ እንዳትሄዱ ሁሉ እንዳትሄዱ ስራ ይቋረጣል። እኔ መሄድ አለብኝ አልኩት። ከዛ ምን አለኝ አንተ ለደስታ ነው የምትሄደው አለኝ። አንተ ወደ ደስታ ቤት ነው የምትሄደው አለኝ እና እዚህ ውስጥ እኔን ሀዘን ላይ ጥለኸኝ ወደ ደስታ ነው የምትሄደው አንተ አለኝ። ቀረው ማለት ሁለት ሲኖ ጠፍቶበት እዛ ቀርቶ በቃ ውስብስብ ባሉ ነገሮች እንዴት ትመጣለህ? ሲኖ የጠፋበት ሰውዬ እዛ የቀረ ሰውዬ እንዴት እንትን አለ እና ብዙ ችግሮች ገጥመዋል። ግን ያው መጨረሻ ላይም እንዳለው የጠፋ እንዳለው ተገኘ አይደል? ሲኖ በ7 ወሩ አገኘሁት። በ7 ወሩ እንኳን ተገኘ። ግን ቅድም እኮ ሰርቼ አገኘዋል ሰርችን ያገኘሁት ያለው እኮ አይጠፋም ነው ሐቄ ነው። እንደዚህ ነው ንገረኝ ለእኔ ያልኩት። ለምንድን ነው ምንድን ያስቻለ አልኩት ስለው አንደኛ አይጠፋም አለ፣ ሁለት ሰርቼ ነው ሰርቼ ነው ያመጣሁት እሰራዋለሁ ነው ድጋሚ አለኛ። በቃ ያ ብዙ ነገር መከራዬ ስለሆነ አልፎ ለስኬት የበቃ ስለሆነ ብዙ ነገር አያስደንቀው። ከዚህ ታሪክ ያለፈ ሰውዬ ምን በጣም ከባድ ታሪክ ነው። መድረሻ ሲጀመር ደግሞ እጅህ ራሱ ማግኔት ነው። ጥሩ የምትሰራ ከሆነ ሀቅህ እንዴት ይጠፋል? አይጠፋም። የትና የት ነው? ወራቤ የሚባል ሀገር ነው የተያዘው። አሸዋጭ ነው። ራሴ ነኝ የእጄ ራሴው ይዞ የመጣሁት። ሀቅህ ነው ሀቅህ ታገኝ። በዚሁ አጋጣሚ መድረሻዬ የተሰኘው ፊልም በጣም የሚገርም ስቶሪ ነው። እንድታዩት በአክብሮት እጋብዛለሁ። እኔም በጣም ወድጄዋለሁ። ምናልባት ስለ ፊልሙ ጥናት አጠቃላይ የፈጀው ምን ያህል ገንዘብ እንደሆነ ልታወሩ እንችላላችሁ? ስለ እንትኑ ያወራል። እኔ ግን ስለ ክሩ ተስፋዬ በረከት ተስፋዬ አይደል? ጎበዝ ዳይሬክተር ነው። ሳሚ በዚህ አካባቢ ላመሰግናቸው እወዳለሁ። ሬድ ፒክቸርስ ይባላል። በጣም ጎበዝ ልጆች ናቸው። የት ጋር እንደሚያወሩ፣ የት ጋር እንደሚነጋገሩ፣ የት ጋር እንደሚመካከሩ አታይም። ክሩ ጠቅላላ ነው ሳውንድማን ምናምን የቱ ጋር ተመካክሮ የቱ ጋር ዞት አይመስልህም። በቃ ይኸውልህ ሲሰራና ጥሩ አይነት አሉ፣ ሌሎችም አሉ። ግን በቃ በዚሁ እንዲቀጥሉ የሚደማመጡበት የሚከባበሩበት፣ ከዛ ደግሞ ጥሩ ድምፅና ጥሩ ስዕል ነው የሰሩት። የእነሱን ይመሰክራሉ። ከዛ ደግሞ ምን ያህል ተለፍቶበታል ነው እንትኑ ፊልሙ 1 ዓመት ከ1 ወር ነው የፈጀው። ያኛውን ሳስመርቅ ጥቅምት ወር እስክሪብት አድል ነበረ በመርቃቱ። 1 ዓመት ከ1 ወር ነው የፈጀው። ብዙ ተደክሟል። ምክንያቱም ደጋግመን ነው ማስታወቂያም ስንሰራ የነበረው፣ ፊልሙንም አጀስት ስናደርግ የነበረው ፈተና ውስጥ ለውስጥ በጣም ከባድ ነውና ከነበረው እንትን ሌላ እንደገና ጭማሪ አድርገን ነው ወደ 5.7 አካባቢ ጨርሶ ደጋግመን ፊልሙን ስለሆነት እኔ ራሴ ሌሎችም አርቲስት መኮንን ላከ አልቅሰው ነው የሰሩት። እኔ ራሱ ባለ ታሪኩ አልቅሻለሁኝ። ራስ መልሳ አለቀስኩ። ምክንያቱም ወደ ኋላ ስመለስ የሆነ ብሶት ውስጥ ነበር የገባሁት። ኧረ ሰውየውን ተው በሉት ያለቀሰ ነው ይሉ ነበር። ቀረጻ ላይ ማለት ነው። የተቀረጸው ደብረ ዘይት ነው። ከደብረ ዘይት ወጣ ብላ ሮብ ገበያ ትባላለች። ቃሊቲ የገጠር መንደር ነች። በጣም ጥሩ መንደር ነው። እነሱንም ላመሰግን እፈልጋለሁ። ጎሳ ከበደን አመሰግናለሁ። እንዲሁም ትምህርት ቤቱን እዚያ ትምህርት ቤት እና መስኖ አለ፣ መስኖቹ ላደረጉልኝ ነገር አመሰግናቸዋለሁ። በጣም ጥሩ ሁኔታ ላይ ነው ሲያስተናግዱን የነበረውና ያስለቅሳል። እንግዲህ ተመልካች ኦዲየንስ ነው የሚያየው የሚመሰክረው። ሰው ጓጉቷል። ደጋግመን እስካሁን መቼ ነው የሚለቀቀው እያሉ የደወሉ የሚያስጨንቁን ሰዎች አሉ።
እውነትም ሰውን ለጉጉት አድርጎት ነው መሰለኝ። ምክንያቶቹ ቶሎ እንዲለቀቁም ቶሎ እንዲመረቅም አልነበረም። ደጋግመን ነበረ ጋዜጣዊ መግለጫ ስንሰጥ ነበር። ደጋግመን ነው ይቅርታም ጠይቀናል። ይለቀቃል። በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ የምትሉት ነገር ካለ መድረኩ ልስጣችሁ። ያው እንግዲህ ብዙዎቹን ለማመስገን በጣም ከባድ ነው፣ ግን በፊልሙ ላይ የተገኙልኝን ስፖንሰሮች ዲኮር እንደ ሊሞዚም አይነትና ሞሃ የመሳሰሉትን ከፍተኛ ምስጋና ማቅረብ ፈልጋለሁ። ከዚያ በዘለለ ግን በስፖንሰር ደረጃ በፊልሙ ቀረጻ ላይ የነበረውም ብዙ መጥቀስ ከባድ ስለሚሆንብኝ በጠቅላላ ቢሾፍቱ ላይ የተሰሩት ከሆስፒታል ትልቁ ሆስፒታል ጀምሮ ሌሎችንም ሆቴሎች በሙሉ አመሰግናለሁ። አክብሮ ጥሬና አክብሮ ፊልሙን ላስመረቁ ተዋናዮች እና እንዲሁም ፕሮዳክሽን ሪዴክስን በጣም አመሰግናለሁ። ቤተሰብ እናቴን ተውናለች እንግዲህ ያለችበት እናቴን ሆና የሰራችው ማሚ ነች። ማሚና መኮንን አባቴ ሆነው የሰራው ተሸላሚ ሆነዋል። አመሰግናቸዋለሁ። አክብረው ትልልቅ አዛውንት የሆኑ አርቲስቶች በእውነት ክብር ሰጥተውኛል፣ ተገኝተውልኛል። በምፈልጋቸው ሰዓት ተገኝተውልኛል። አመሰግናቸዋለሁ። ከጎኔ ያለውን ከጽሁፍ ጀምሮ የተባበረኝን ዘላለም ይታገሱ። በመሰረቱ እሱ አሁን ሲናገር አልፈራም። ስለ ጓደኞቹም ስለ አርቲስትም ሲያወራ ራሱን ጨምሮ ነው ማለት ነው የተናገረውና ትወና ላይ አይቼዋለሁኝ። ድሬዳዋም ሰርቷል። ሌሎቹ ሌላ ነገር ሲያሱ ሹልክ ብሎ ትንሽ ነገር ነው ቀምሶ የሚመጣው። አንተ መጉዳት አይፈልግም። እነዚያ ትልልቅ አልጋ ላይ ኳሊቲ ወይም ደግሞ ስታንዳርድ የሆነ አልጋ ሲፈልጉ እሱ ትንሽ አልጋ ፈልጎ ነው የሚያድረው። አመሰግነዋለሁ። አጠገቤ ስላለ ሳይሆን ጥሩ ሰው ነው፣ የዋህ ሰው ነው። ምክንያቱም እንደዚህ አይነት ግልጽ ሆኖ የሚናገር ሰው አታገኝም ብዙ ጊዜ። ራሱንም አሳልፎ አይሰጥም እና ያስተላለፈው መልእክት ተሰሚ እንዲሆን እኔ ፕሮዲውሰር እንደመሆኔ መጠን ነገም አደርጋለሁ፣ መቼም አደርጋለሁ። 4 እስክሪፕቶች ያሉ እጄ ላይ እሰራቸዋለሁ። መቼም የሚቋረጥ አይደለም። በዚህ ጥንካሬ ደግሞ ድል ታደርጋለህ። ለምን አትባረርም? ከጨዋታ ውጭ ሊያደርጉት ይሞክራሉ፣ ግን አትሆንም። ኃይልህ ነው የሚወስነው። አስበበት ነው የመጣውና ይቀጥላል ስራው። ፕሮዲውሰር ማህበር እንደዚህ አይነት ሰዎች ምናልባት ወደፊት ትኩረት የሚሰጥ ይመስለኛል። ጥሩ ነው፣ እንዘልቅበታለን። ፊልሙ እንደ ውጭ ሀገር በጣም ጠንካራ ጉልበት ያገኛል ብዬ አስባለሁ። እኔም መቼም ከዚህ ስራ ውስጥ ወይ ጥበብ ውስጥ በቀላል አንፋታም። ምክንያቱም በጸብ አይደለም በፍቅር ነው የማንፋታው እና እነሱን አንዳንድ ጥሩ አክተሮችን አመሰግናቸዋለሁ። ሁሉንም አይደለም እየወቀስን የነበረው፣ ወቀሳም አይደለም ደግሞ እንደ ትምህርት አይነት አሰጣጥ ነው እየተናገርን ያለ ነው። እኛ እንድንበረታ እንድናሰራቸው ነው። አሁን እንደዚህ ስንል እሱ ባይኖር እኛ መስራት አንችልም ወይ ያሉኝ ሰዎች አሉ። አይደለም እኔ ባልኖር እኔም የመሰሉ ሰዎች ከተማረሩ ላይኖር ይችላል ስራ። በእኔ የተማረ ሰው እኮ ሌላው ላይመጣ ይችላል። አሁን እኮ ህዝብ ፊት ነው እያወራሁ ያለሁት አይደለም። ስለዚህ ቢጠነክሩ ስራ እንሰራለን። እነሱንም ጠንካራ አርቲስቶችን አመሰግናቸዋለሁ። መሰለሽን ጠርቶ ስለጋበዘን አንተንም አመሰግናለሁ። ታንክ ዩ ቨሪ ማች። እሺ መልእክት ካለ መልእክት በቃ ሰው ፊልሙን እንዲያው ነው የምጋብዘው። ጥሩ ፊልም ነው፣ ቆንጆ ነው። ንጉሱም ተስፋ ሳይቆርጥ በዚሁ ሙያ ውስጥ እንዲቀጥል ነው። የጎዱትን ሳይሆን ደግሞ መልካም ተዋናዮችም ስለሆኑ ደግሞ ከነሱ ጋር ደግሞ ወደፊት ሌላ ስራ የምንሰራበት እድልን እንዲያመቻቹ ተስፋ እንዳይቆርጥ ነው። ፕሮዲውሰር መጥፋት ስለሌለበት ነው። ሌላው በቃ እናንተም ስለጋብዛችሁን አመሰግናለሁ። ባለቤቴ ሀኒ፣ ልጆቼ አመሰግናለሁ። በልዩ ምስጋና ደግሞ በዚህ ሙያ ውስጥ ሌላ ቦታን ተናግሬ ስለማላቅ ማመሰገናቸው ሰዎች አሉ። ጆኒ መራዊ፣ ኤልያስ ፋንታውን፣ እነ መኮንን ላከ፣ እነ ፍጹም ካሳውን፣ እነ ዮናስ ወርቁን፣ ምናለም ጌታቸው፣ እነ ሰለሞን ወይ ብዙ ናቸው። የዚህ ዓለም ጥላሁን፣ እነዚህ ሰዎች ሙኒር ሲራጅ፣ እነዚህ ሰዎች በጣም ነው አመሰግናችሁ።
ስለምትወድኝ በጣም አመሰግናለሁ። እኔም እወዳችኋለሁ። መልካም አመሰግናለሁ። ጥሬን አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም አመሰግናለሁ። በጣም ጥሩ መረጃ ላይ ሰጣችሁን፣ አዝናንታችሁናል፣ ቁም ነገር አስጨብጣችሁናል። በጣም ነው አመሰግነው። ሌላ ጊዜም በመሴሾው እንግዳ እንደምትሆን ተስፋ አደርጋለሁ። ለዛሬ እነዚህን አርቲስቶች እና ባለሙያዎች በክብር ሸኙልኝ። Thank you very much.